የአሜሪካው ፕሬዝዳንት ትራምፕ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ በካራካስ በተፈጸመ መጠነ ሰፊ ጥቃት በኋላ በቁጥጥር ስር ማዋላቸውን አስታውቀዋል። ትክክለኛ ሽግግር መንግስት እስኪመጣ ድረስ ሀገሪቱን ለመምራት ቃል ገብተዋል። የቬንዙዌላ ግራ ዘመም መሪና ቀዳማዊ እመቤቷ በመኖሪያ ቤታቸው ሳሉ ተወስደው ወደ ኒውዮርክ የመጡት ከተወሰዱ በኋላ በብሩክሊን ወደሚገኘው እስር ቤት መግባታቸው ታውቋል። የአሜሪካ መገናኛ ብዙሃን እንደዘገቡት ማዱሮን ቅዳሜ ከወጡ በኋላ ኒውዮርክ በሚገኘው የአሜሪካ የእጽ ቁጥጥር ቢሮ በእጽ ዝውውርና የጦር መሳሪያ በመያዝ ክስ መስርቶባቸዋል። ማዱሮን ከዚህ ቀደም የእጽ አዘዋዋሪ ቡድን ኃላፊ ናቸው መባላቸውን አስተባብለው ነበር። ማዱሮና ሚስታቸው ኒውዮርክ ፍርድ ቤት መቼ እንደሚቀርቡ አልታወቀም። የአሜሪካ ልዩ ኮማንዶዎች ወደ ቬንዙዌላ ዘልቀው በመግባት ጥቃት ፈጽመው ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር በመዋል የወሰዱበትን ተልዕኮ በተመለከተ ጀነራል ዳን ኬይን ቅዳሜ ከሰዓት መግለጫ ሰጥተዋል። በጀነራሉ ገለጻ መሰረት የአየር፣ የምድር፣ የህዋ፣ የባህርና የደህንነት መረጃ ባለሙያዎች ተልዕኮን እቅድ ሲያዘጋጁና ሲያቀናጁ ለወራት ቆይተዋል። አርብ ምሽት 4:46 ፕሬዝዳንት ዶናልድ ትራምፕ ዘመቻው እንዲካሄድ ትዕዛዝ ካስተላለፉ በኋላ አብሶሉት ሪቮልቭ የሚል ስያሜ ያለው ተልዕኮ በምዕራቡ ንፍቀ ክበብ ከሚገኙ የተለያዩ 20 የአሜሪካ ጦር ሰፈሮች 150 አውሮፕላኖች ወደ ቬንዙዌላ በማንቀሳቀስ ተጀመረ። የምድር ኃይልና ሄሊኮፕተሮችን ያካትተው ፕሬዝዳንትን ነጥሎ የሚይዝ ኃይል ቅዳሜ ሌሊት 7 ሰዓት ፕሬዝዳንት ኒኮላስ ማዱሮና ሚስታቸው ወደሚኖሩበት ቅጥር ግቢ አቀና። ይህ ኃይል በበርካታ ተዋጊ የጦር ጀቶች፣ ቦምብ ጣይ አውሮፕላኖችና ድሮኖች ከፍተኛ ጥበቃ የተደረገለት ነበር። ሄሊኮፕተሮቹ ላይ ተኩስ ተከፍቶባቸው አንደኛው ቢመታም በዘመቻው ወቅት ግዳጁን ለመፈጸም ከመብረር ያገደው አልነበረም ሲሉ ዶናልድ ትራምፕ ተናግረዋል። ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው የመኖሪያ ቤታቸው ተይዘው በሄሊኮፕተር ከቬንዙዌላ እንዲወጡ ከተደረገ በኋላ ከሌሊቱ 9 ሰዓት በአሜሪካዋ ጦር መርከብ እንዲያርፉ ተደርጎ በቀጣይ ወደ ኒውዮርክ ተወሰዱ። በዘመቻው አንድም የአሜሪካ ወታደር እንዳልተገደለ ፕሬዝዳንት ትራምፕ አሳውቀዋል። አሁን ቬንዙዌላን የሚመራው ማን ነው የሚለው እንደ ዓለም አቀፍ አጠያያቂ ጉዳይ ሆኗል። ቬንዙዌላ ላይ ድንገተኛ የኮማንዶ ጥቃት በመፈጸም አገሪቱ መሪ በአሜሪካ እጅ መግባታቸውን በተመለከተ ፕሬዝዳንት ትራምፕ በሰጡት ጋዜጣዊ መግለጫ አስተማማኝ፣ ተገቢና ህጋዊ ሽግግር እስኪካሄድ ድረስ ቬንዙዌላን አሜሪካ ታስተዳድራለች ሲሉ በኩራት ተናግረዋል። በጋዜጣዊ መግለጫቸው ላይ ትራምፕ የአገሪቱ የነዳጅ ሀብት በተመለከተ ትላልቅ የአሜሪካ ኩባንያዎች ወደ ቬንዙዌላ በመግባት መሰረተ ልማቶችን መጠገን፣ ለአገሪቱ ገቢ ማስገኘት ይጀምራል ብለዋል። አክሎም የውጭ ጉዳይ ሚኒስትር ማርክ ሮቢዮ የቬንዙዌላ ምክትል ፕሬዝዳንት ዴሊሲ ጋር ውይይት ማድረጋቸውን አስታውቀዋል። የቬንዙዌላ ከፍተኛ ፍርድ ቤት ምክትል ፕሬዝዳንት የሀገሪቱ ጊዜያዊ መሪ እንዲሆኑ ወስነዋል። ትራምፕ እንዳሉት ዴሊሲ አሜሪካ የሚያስፈልጋትን ነገር በሙሉ ድጋፍ ለመስጠት ፈቃደኛ ናቸው። ነገር ግን ዴሊሲ ከሹመታቸው በኋላ በሀገሪቱ ቴሌቪዥን ቀርቦ ባሰሙት ንግግር በአሜሪካ ቁጥጥር ስር የዋሉት ኒኮላስ ማዱሮ የቬንዙዌላ ብቸኛው ፕሬዝዳንት ናቸው ሲሉ ተናግረዋል። ትራምፕ የቬንዙዌላ ወደፊት ፕሬዝዳንት ሆነው ይመረጣሉ ብለው የሚጠብቁት የኖቤል የሰላም ሽልማት አሸናፊዋ ማቹዶ ሀገሪቱን ለመምራት ድጋፍ የላትም፣ ክብር አይሰጣትም ብለዋል። ማቹዶ ተቃዋሚ ፓርቲያቸው አባል የሆኑት ኤድሙዶ ጎንዜላዝ ስልጣን መያዝ አለባቸው ብለዋል። በ2024 በቬንዙዌላ በተደረገው ምርጫ ማዱሮን አሸናፊ ተደርጎ ቢሰየሙም የተቃዋሚ ፓርቲ ያሰባሰበው ድምጽ ጎንዛሌዝ በሰፊ ልዩነት እንዳሸነፉ ያሳያል። ታዲያ የቬንዙዌላ ዕጣ ፈንታ ምን ይሁን? የአሜሪካ ባለስልጣናት በቬንዙዌላ ተጨማሪ ወታደራዊ እርምጃ እንደማይወስዱ ቢናገሩም ፕሬዝዳንት ትራምፕ ወታደር ለማሰማራት አንፈራም ብለዋል። የአሜሪካ የነዳጅ ኩባንያዎች ገብተው መሰረተ ልማቱን እንደሚያሻሽሉትና ለሀገሪቱ ገንዘብ ማምጣት እንደሚጀምሩም ፕሬዝዳንት ተናግረዋል። ከስፍራው ትልቅ ሀብት እንወስዳለን፣ ገንዘቡ ለቬንዙዌላውያንና ለአሜሪካ ይውላል ያሉት ትራምፕ ላወጣነው ወጪ ካሳ ይሆናል የሚል ሀሳብ ሰጥተዋል። አሜሪካ የቬንዙዌላን ነዳጅ ለሌሎች ሀገራት እንደምትሸጥም ጠቁመዋል። የቬንዙዌላ መንግስት ጥቃቱ የቬንዙዌላን ስትራቴጂካዊ ሀብት በተለይም ደግሞ ነዳጅና ማዕድናትን ለመቆጣጠር የተቃጣ ነው ሲል ኮንነዋል። ቬንዙዌላ በዓለማችን ትልቁ የነዳጅ ክምችት ያላት ሀገር ስትሆን ከነዳጅ ሽያጭ የሚገኘው ገቢ ከመንግስት በጀት ግማሽ ያክሉን ይሸፍናል። ነገር ግን ወደ ውጭ የምትልከው ነዳጅ መጠን በማዕቀብ ምክንያት የተገደበ ነው። የአሜሪካ አቃቤ ሕግ ፓም ቦንዲ የቬንዙዌላው ፕሬዝዳንትና ቀዳማዊ እመቤቷ በኒውዮርክ ክስ እንደቀረበባቸው ተናግረዋል። የእጽ ሽብር ለመፈጸም በማሴር ኮኬን በማስገባት የጦር መሳሪያና ሌሎች አጥፊ መሳሪያዎችን በመያዝ እንዲሁም በአሜሪካ ላይ ጥቃት ለመሰንዘር የጦር መሳሪያና ሌሎች አጥፊ መሳሪያዎችን ለመያዝ በማሴር ክስ ተመስርቶባቸዋል። ፕሬዝዳንቱና ባለቤታቸው አሜሪካ ውስጥ በአሜሪካ ምድር በአሜሪካ ፍርድ ቤት
የአሜሪካንን የፍትህ አቅም ሙሉ ለሙሉ በቅርቡ ይጋፈጡታል ሲሉ አክለዋል። የዓለም ሀገራት መሪዎች የአሜሪካ ፕሬዝዳንት ዶናልድ ትራምፕ የቬንዙዌላን መሪ ስለመያዛቸው የሰጡት ምላሽ አወዛጋቢ ሆኗል። እንግሊዝና ፈረንሳይ ድርጊቱን ይደግፋሉ የሚሉ ብዙዎች ናቸው። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮ የሽግግር ሂደቱ ሰላማዊና ዲሞክራሲያዊ ሊሆን ይገባል ሲሉ በኤክስ ገጻቸው ጽፈዋል። የቬንዙዌላ ጎረቤቶች ጥቃቱን ሲያወግዙ የማድሮን ረዥም ጊዜ አጋር የሆኑት ቻይናና ሩሲያ እርምጃውን ተቃውመዋል። ቻይና በአንድ ሉዓላዊት ሀገርና ፕሬዝዳንቷ ላይ ጥቃት መድረሱን በተመለከተ በጣም ደንግጠናል፣ በጽኑ እንቃወማለን የሚል አስተያየት ሰጥታለች። ሩሲያም በበኩሏ አሜሪካ የወረራ ድርጊት ፈጽማለች ስትል ከሳለች። ከትራምፕ መንግስት ጋር አለመግባባት ውስጥ የምትገኘው ኢራን ደግሞ ጥቃቱ የሀገሪቱን ብሔራዊ ሉዓላዊነት የገፋ ነው ብላለች። የብራዚል ፕሬዝዳንት በኤክስ ገጻቸው የአሜሪካ ድርጊት የማይታለፍ መስመር እየጣሰ ነው፣ የትራምፕ አስተዳደር ዓለም አቀፍ ሕግን በጣሰ ሁኔታ ሀገራትን፣ ዓለማችንን ማጥቃት፣ ግጭት፣ ብጥብጥና አለመረጋጋት ውስጥ ይከታል ብለዋል።